ሌላኛው የሚነሳው ጥያቄ በተለይ ከሰሞኑ በሰፊው እየተሰራጨ ያለ አገዛዙም ያሰራጨው ያለው ኃይል ያለው መረጃ ምንድን የሚል ነው። በተለይ የትግራይ ኃይሎች ናቸው እየመሩት ያሉት በመግለጫም ደረጃ ሳይቀር ጀነራል ምግቤ የሚልም ስም አንስተው በሰፊው ሲተነትኑና ሲያስተነትኑ እንደነበረ አስተውለናል። የፋኖ ኃይሎችን ምላሽ እየሰጡበት ይገኛሉ። ነገር ግን እንደ ዋነኝነት መስመራዊ ጥያቄ የማነሳው ከኤርትራና ከትግራይ ኃይሎች ጋር በተደጋጋሚ ትገናኛላችሁ ይባላል። ይሄ ምን ያህል እውነት ነው? እውነት ትገናኛላችሁ? እዚህ ላይ ምንድነው አገዛዙ እንዳገዛዝ ያነጣጠረው በሰሜን ኢትዮጵያ ህዝቦች ላይ ነው። ይሄ ምንም እንትን የለውም። በገሃድ ባለፈው አዲስ አበባ ላይ ባደረጉት ስብሰባ ሰሜነኞችን ምክንያት አድርገው የማጥቃት ፍላጎታቸው በተለያየ ጊዜ ተናግረውታል። ይሄ ማለት አማራውንም ትግራይንም ኤርትራንም የማጥፋት ፍላጎት ነው፣ በግልጽ አቅም አጥሮት እንጂ የታየው። ከዚህ የተነሳ ምንድነው የምናደርገው? እኛ ከዚህ በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷል። ልክ በአማራው ላይ እየተደረገ ያለው በሌሎችም ላይ አንዣቧል። ከዚህ የተነሳ ወደፊት ግንኙነት ማድረጋችን አይቀርም። እስካሁን ግን ግንኙነት አልነበረንም። ከዚህ ጋር ተያይዞ ባለፈው ለምሳሌ ስለ ጀነራል ምግቤ ያነሳው ራሱ ትንኮሳ አገዛዙ ለውጊያ ከመተንኮስ ለማስፈራራት ሞራል የለሽነቱን ነው እንጂ አንድም ቀን ከትግራይ ጀነራሎች ጋር ግንኙነት ተደርጎ አይታወቅም። በዚህ ጉዳይ እነሱ ሊገቡ አይችሉም። እኛም ከነሱ የምንፈልገው ነገር የለም። አገዛዙ ግን እንድናደርግ በከፍተኛ ደረጃ እየገፋን መሆኑ መታወቅ አለበት። ምንም እንትን የለውም። በየጊዜው ኤርትራ ላይ ለማጥቃት እቅድ ያቅዳል፣ ግን ደግሞ ሊፈጽመው ስላልቻለ አማራ ላይ ተደጋጋሚ ያደረገው አለ። ትግራይንም የዋውን እንደገና የመተንኮስ ዝንባሌ ያለ። እነዚህ ሁኔታዎች ወደት ይመራሉ? ተደራጅቶ በተደራጀ ሰሜነኞች የሚል አጀንዳ ተደጋጋሚ እያስተጋባ ነው። የሁኔታ ምን ሊፈጥር ይችላል የሚባለው ወደፊት የምናየው ነው የሚሆነው። ከልብ አመሰግናለሁ ጀነራል ተፈራ ማሞ። እንግዲህ አማራ ለዘመናት በተለይ ጥራቶቹ ሰነድ ሰንደው አማራ የሚባል ኃይልን ማጥፋት አለብን፣ መዳከም መቻል አለበት፣ አማራ ከተነሳኛ የለንም የሚል ተደጋጋሚ ሁነቶች ያደርጉ ነበር። አማራውን በሰላማዊ ሰልፍ በተለያዩ በተለይ ሰላማዊ በሚባሉ የትግል ስልቶች ሲሞክርና ሲያደርግ ነበረ። ያንንም አልፈቀዱለትም። በቤቱ ዘው ብለው ገብተው አይደለም መሳሪያውን ሱሪውን ዱላውን እንቀማዋለን ብለው ጦርነት ከፍተው ባለፉት 20 ወራት ከፍተኛ በሆነ ነባራዊ ሁኔታ እየተለበለቡ ይገኛሉና አማራ አሁን ያለበት ጊዜ ምንድን ነው? ከዛ በተጨማሪ ይሄ ለአማራ ምን ማለት ነው? አሁናዊ ሁነቱ አማራ በምን ቁመና ላይ ይገኛል? እንደዚህ አይነት መስመሮችን የገጠሙትን እድሎች በአግባቡ መጠቀም ካልቻለስ ምን ሊገጥመው ይችላል? አዎ አሁን ይሄ ሁኔታ ለዚህ ጥፋት ለዚህ ድርጊት የተደረገው አማራ ወደ ራሱ ማሰብ አለመቻሉ ነው። መጀመሪያ በራሱ ጉዳይ ማየት አለመቻሉ ነው። ጥላቶቹ በዚህ ደረጃ ህልውና እናጠፋለን ብለው በድፍረት መንቀሳቀሳቸው ክፍተቱ የማንም ሳይሆን የራሱ ያማራው ነው። ይሄን ክፍተት ነው አሁን መድፈን ያለበት። መጀመሪያ እንዳማራ ራሱን ማቆም አለበት። ራሱን ካደጋ መከላከል አለበት። ጥላቶቹን በሚገባ መተንተን ማወቅ፣ ከዛ ተነስቶ ቁመናውን ማስተካከል፣ በመላ ኢትዮጵያ ያለ አማራ እንደ አማራ ማሰብ፣ እንደ አማራ መንቀሳቀስ፣ እንደ አማራ መደራጀት ይጠይቀዋል። ከዚህ በፊት ይህን ባለማድረጉ ነው የተጠቃው። ከዚህ በኋላ ግን መጀመሪያ አማራው እንደ አማራ ራሱን ሳያቆም ሌላ ኢትዮጵያን ሊታደግ አይችልም። እውነታው ይሄ ነው። ኢትዮጵያን መታደግ ከሌሎቹ ወንድሞቹ ጋር መተባበር የሚችለው አማራ እንደ አማራ ህልውናው ሲረጋገጠው። አሁን ይህን መስመር ጀምሮታል በልጆቹ። ይሄ በተሻለ ተጠናክሮ መቀጠል አለበት። ይሄ ነው ወደፊት የሚጠብቀው። አማራ እንደ አማራ ሳይኖር
ኢትዮጵያን አድናለሁ ማለት ተራ ቅዠት ነው። የትም ርቀት መሄድ አይቻልም። ስለዚህ መጀመሪያ ከቤታችን መጀመር አለብን። ከቤታችን ደግሞ እንደ አማራ የተሰነዘረብን ጥቃት መመከት የሚችል ሁለመናዊ እንቅስቃሴ መደረግ አለበት። በዚህ ካድር ገብቷል። አሁን የገባው በዚህ ነው። አማራው አንዱ ከዚህ በፊት የተለየ ሁኔታ ወደ ራሱ ማየት ጀምሯል። ራሱን ሲያይ ነው ሁሉ ነገር ሌሎች ኢትዮጵያ ጋር ወንድማዊ በሆነ መቀጠል የሚችለው አገርን መታደግ የሚችለው መጀመሪያ እንደ አማራ ሲቆም ነው። እንደ አማራ ባልቆመበት የሚነገረው ሁሉ ተራ ወሬ ነው የሚሆነው። ስለዚህ አሁን የተጀመረው ልጆቹ እንደ አማራ ከየትም አካባቢ ያሉት መንቀሳቀስ ስለተጀመረ ወደፊት ውጤቱ የሚታይበት ሁኔታ ነው ያለው። ይሄ ነው አቅጣጫው። ሌላው ማጭበርበር ነው። እያጭበረበረ ነው። ከዚህ በፊት ሲያጭበረብር የነበረ ከዚህ በኋላ እድልም ቦታም የለውም። በዚህ መንገድ ነው መሄድ የሚቻለው ለማለት ነው። ከልብ አመሰግናለሁ። ዘመቻ አንድነት የጥላትን ኃይል በአንድ ጊዜ ከየትኛው ፍላው ማጣወቱ ላይ ጥቃት ማሳረፍ ነው አላማ ያደረገው። ሁሉም ኃይላችን ተቀናጅቶ በየትኛውም ያለ ኃይል በአንድ ትዕዛዝ በተቀናጀ ሁኔታ ጥቃት መሰንዘር ነው። በዚህም ስኬታማ ሆኗል። ሁሉም ላይ ጥላት በዛን ጊዜ የተወሰነ የኃይል እንቅስቃሴ ከያቅጣጫው አምጥቶ ነበር። ወደ አፋርም በዛ ያለ ኃይል አስገብቶ ነበረ። በሁሉም የአማራ አካባቢዎች አንዳንድ ቦታ እሳቤን ይህን መነሻ ፈጣዎች በሁሉም አቅጣጫ ላይ ነበር ተከታታይ ማጥቃት የተሰነዘረው። በተከታታይ በላይ ነበር ማጥቃት የተሰነዘረው። ማጥቃቱም ውጤታማ በሆነ በሁሉም አካባቢ ላይ አሳይቷል። ምክንያቱም ከዚያ በፊት ተደጋጋሚ አይታቸው ከሆነ የኛ ዝግጅት ላይ እያለን ያነሱት የነበረው ብቅ እያሉ ፋኖ ቁሞ መዋጋት አይችልም የተለያየ ነገር ይናገሩ ነበር። ግን ያንን እንዳልሆነ አሳምረን እናውቀዋለን። ግን አሁን በእንቅስቃሴ ሲገባ ነበር ማጥቃት እንዲደረግበት የተፈለገው። በዚያ መሰረት በየቦታው ዞሮ በዘረፈለው ጥቃት ሊሄድ እንደማይችል የሞከረውን ማጥቃት አጥፈን ጥቃት ተሰንዝሮበታል። አመሰግናለሁ ብርጋዴር ጀነራል ተፈራ ማሞ። በተለይ በአሁኑ የዘመቻ አንድነት እንደ አማራ ፋኖ ያሳካችኋቸው አገዛዙ የደረሰበት ኪሳራ ምንድን ናቸው? አገዛዙ ዋነኛው ምንድነው? በተደጋጋሚ ዘመቻ ያቅዳል። ግን ይሄ ዘመቻ ሊሳካ እንደማይችል ማሳየት ነው። ይሄን ማሳይተነዋል።